አመሰግናለሁ። ስሜ ብስራት አበራ ይባላል። የመጣሁት እዚህ ስራ ክህሎት ቢሮ ነው። አሻራ ለመስጠት ነው፣ ለመደራጀት እና በጥሩ ሁኔታ አስተናግደውኛል። ጥሩ ናቸው መስተንግዷቸው። ከዚህ የተሻለ መስተንግዶ ይኖራል ብዬም አላስብም። አቅማቸው የፈቀደውን ሁሉ እንደ ቤተሰብ አድርገው አስተናግደውኛል። ትህትናቸውም ጥሩ ነው፣ ስለመግባራቸውም በጣም ጥሩ ነው። መረጃ አሰጣጣቸውም አስደሳች ነው። በዚሁ ይቀጥሉ። አገልግሎታቸው ከዚህ ደግሞ የተሻለ እንዲሆን ነው ምኞቴ። ያው ቅሬታዬ የቢሮ መጥበብ ነው። ቢሮ በጣም ጠባብ ነው፣ ለመስተንግዶ ምቹ አይደለም። እንግዲህ ወደፊት ተቋሙ የተሻለ ቢሮ ቢያዘጋጅ ለከስተመሩም ለነሱም ለባለሙያዎቹም ምቹ ይሆናል ብዬ ነው የማስበው። በተረፈ እኔ ደስተኛ ነኝ በአገልግሎት። አመሰግናለሁ። በስራ ክህሎት እኔ ከዚህ በፊት በዚህ ተደረጀ አላውቅም። አጋጣሚ መንግስቱ የከፈተው ኦፖርቹኒቲ በጣም አሪፍ ነው ብዬ ነው የማስቀምጠው። ምክንያቱም አንድ እናት ወይም ሌሎችም ስራ አጥተው ልጆቻቸው ራሳቸው የሚበሉ ከሚያጡ ብሎ 5 ሰው አንድ ላይ አደራጅቶ ኮንቴነር ሰጥቶ በምትፈልጊው ስራ በምትፈልጊው ዘርፍ አደራጅቶ መስራት ከቻልሽ ትልቅ ደረጃ ትደርሻለሽ አንቺ እና ትልቅ ኦፖርቹኒቲ ነው። ይሄንን አጋጣሚ በዚህ የተከፈተው ኦፖርቹኒቲ ጥሩ ነው። እኔ እንደተባለው 5 ሆነን እዛው በብሎካችን 5 ሆነን ተደራጀን ለራሳችን ይመቸናል መስራት እንችላለን የምንለው የስራ ከሰራን ያዋጣናል በምንለው ራሳችን የስራ እንትን ፈጠርን። በሱ ነው አገልግሎት ለማግኘት እዚህ ስመጣ የነበረው። እኔ መጀመሪያም አካባቢ ከዚህ መታወቂያ ከማውጣት ጀምሮ ስራ ትወጣልኝ በጣም ደስ የሚል ነው። እንትን አይደለም ይሄ ለማስመሰል አይደለም። በጣም በፍጥነት ማለት ስራ ወዲያውኑ አወጡልኝ። ወዲያውኑ 1 ለ5 ተደራጀን፣ ኮንቴነር ተሰጠን፣ ወደ ንግዱ ገባሁኝ እና አሁን ደግሞ አንዳንድ የቀሩ ነገር ስላሉ ለራሴ ለማስፈጸም መጣሁ። ያለው ሁኔታ አሪፍ ነው።